አንዳንድ ሰዎች ፕሪንሲፕሉ how is none of your business ነው። ስለዚህ በቃ ምንም how is none of your business ስለሆነ በቃ ማድረግ ያለብን ነገር ሁሉ አድርገ ማግኘት የምትፈልገው ነገር አግኝ የሚባል አመለካከትና ሐሳብ ውስጥ ብዙ ሰው እየወደቀ ይገኛል these days። ነገር ግን ዋና ሐሳቡን ወይም ደግሞ ጽንሰ ሐሳቡን ወይም ልቡን የጉዳዩ ልብ ካለማግኘት የመነጨ ነው ይሄ። ምክንያቱም how is none of your business ሲባል መስረቅ ካለብህ ሰርቀ፣ መግደል ካለብህ ገለ፣ መጨፍለቅ ካለብህ ጨፍልቀ አምጣ ወይም ደግሞ አግኘው ወይም ደግሞ አባባላችን የትንፍጩ ዱቄቱን አምጪ አይነት ሐሳብ ሳይሆን አንተ በትክክለኛው መንገድ ወይም ደግሞ ማድረግ ያለብን ካንተ የሚጠበቀውን ነገር ያንተን ኃላፊነት ተወጣ the best way ፐርፎርም አድርግ እንጂ ጉዳዩ እንዴት እንደሚመጣ ግን ያንተ ጭንቀት አይደለም፣ ያንተ ኃላፊነት አይደለም። እንዴት እንደሚመጣማ ማንንም አያውቀውም እኮ። እንዴት ሰክሰስፉል እንደሆነ እንዴት ውጤታማ እንደሆነ እኮ በህይወት አንድ ሁለት ብሎ ኤቢሲ ብሎ ቀድሞ ያሰበና ቀድሞ ያወቀ ሰው እኮ የለም። ባላሰበው መንገድ ነው ብዙ ጊዜ ሀፕን የሚያደርገው። እሱን ነው how is none of your business ሲባል እንዴት እንደሚመጣ ያንተ ጉዳይ አይደለም ነው እንጂ እንዴትም አድርገህ በማይሆን መንገድ አጨማልቃ አምጣ ወይም ደግሞ ሰባብረ እዚህ ድረስ ማለት አይደለም። ስለዚህ አስተካክለን ልንረዳ ይገባል።